አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ማለት ነው እስኪ ሁላችንም አላህ የሰጠን ጥበብ አለን፣ ማንነት አለን። በተለያዩ ነገሮች የተለያዩ ብቃት አለን። ሁላችንም የተለያየ ሙያ አለን እና ያንን ሙያ እንዴት ነው ወደ ተግባር መለወጥ የምንችለው ወይንም እንዴት ነው ለሰዎች ማካፈል የምንችለው የሚለውን እነግራችኋለሁኝ። ቪዲዮ ላይክ አድርጉት። ውድና የተከበራችሁ ቻናሌ ቤተሰቦች እንደምን አላችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተስ እንዴት ናችሁ? ምን አለ መሰላችሁ የሰው ልጆች ያው ሁላችንም የተለያየ ችሎታ አለን። ለምሳሌ የማንበብ ችሎታ ያለው አለ፣ የመናገር ችሎታ ያለው አለ። ሶሻል ሚዲያ ላይ ብዙ ነገሮችን የሰማውን የሚያስተምር ኤቭሪቲንግ፣ ሁላችንም የተለያየ ችሎታ አለን። ግን ያን ችሎታችንን እንዴት ነው መጠቀም የምንችለው በማውጣት ማለት ነው። ዛሬ ያንን ነው የምናወራው። እስኪ አንዳንዴ ከሆነ ነገር እኔ አሁን ለምሳሌ ዩቲዩብ መስራት ስጀምር ሁሌም በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰቦቼ መጥቻለሁ ምናምን ግን የሆነ የተሻለ እንትን ላይ መድረስ አለብን እና ምን እያደረግኩ መሰላችሁ? አሁን እየተማርኩ ነው፣ ኮርስ እየወሰድኩ ነው። ለዩቲዩብ ቻናል ተመልካቾቼ ምንድን ነው የማስተላልፈው ወደፊት ማለቴ የሆነ ሰዓት ላይ ያው እንደምፈልገው መሆኔ አይቀርም። ሰዎች መከታተላቸው አይቀርም። ሰዎች ከኔ የሚጠብቁት ነገር ሊኖር ይችላል በሚለው ማለት ነው ራሴን ዝግጁ እያደረግኩኝ ነው፣ እያነበብኩኝ ነው እና እስኪ ላካፍላችሁ። በነገራችን ላይ ማንበብ ደስ ይላል። ብዙ ጊዜ ብዙዎቻችን ማለት ነው ጊዜያችንን የምንገድለው በማይጠቅመን ቲክቶክ ላይ ከገባችሁ ሾርት ቪዲዮ ነው። በቃ 24 ሰዓት ስታሳልፉ የሚጠቅማችሁንም የማይጠቅማችሁንም ምናምን ስታዩ ነው የምትውሉት። ሌላ ሶሻል ሚዲያ ላይም እንደዛ። ግን እኛስ የተሰጠን ታይለንት ሰዎችን የምንከታተላቸው ሰዎችን የምናዳምጣቸው እነሱ እየተጠቀሙ ነው። እኛስ የራሳችንስ ታይለንት የለንም? የራሳችን የሆነ ነገር መስራት አንችልም? ሶሻል ሚዲያ ላይ ለምሳሌ ቲክቶክ ካላችሁ፣ ፌስቡክ፣ ኤቭሪ ሶሻል ሚዲያ ላይ የራሳችሁ ሰው የለቀቀውን ሰው የሚያስተምረውን ሰው የሰራውን ቪዲዮ ከመልቀቅ ይልቅ እኛም ልክ እንደነሱ አእምሯችንን በመጠቀም የራሳችንን ሶሻል ሚዲያ መጠቀም እንችላለን። እንደ ፍላጎታችን ቪዲዮ ባንወጣም በቃ ሁላችንም በራሳችን አመለካከት እንደ ማንነታችን እንደምንፈልገው ግን የራሳችን የሆነ ነገር ሊኖረን ይገባል። ራሳችሁ ሶሻል ሚዲያ ላይ የራሳችሁ የምትጠቀሙት ላይ የራሳችሁን ነገር እና ራሳችሁን ማሳደግ እንትን ብትሉ ብዬ ነው የማስበው። እኔ እንደኔ ማለት ነው። እኔ ግን ራስ ወዳድ ነኝ፣ ሰልፊሽ ራሴን እወዳለሁ በጣም። እኔ እንጃ እንደዛ አይነትም አይደለሁኝም ማለቴ ብቃት አለኝ ብዬ አስባለሁኝ። በነገራችን ላይ ያለማውጣት ችግር ነው ብዙ ጊዜ። አሁን እኮ ብዙ ታይለንት ያላቸው ልጆች አሉ፣ ግን መውጣቱን አይፈልጉትም፣ መናገሩን አይችሉም። ያን ያህል ክሂል የላቸውም ብቃት ማለት ነው። መሆን እየፈለጉ ግን መሆን የማይችሉ። እንደዛ መሆን የለበትም። እና እኔ ደግሞ ቻናሌን በቃ መልካም ነገር መስራት ነው የምፈልገው።